ብራዘር ቤተሰብ ሲሲዎች እንግዲህ ሊያውና ሊያጎርሱ ነው በክብር ቅቤው ጋር ይሄዳል ቅቤው ጋር ያጎረስከው በደንብ ያጎረስከው ቢሰርቲዎች ምን ትላላችሁ? ይሄ ማነቃቂያ ነው። ምስተው ጥያቄ የሚኖር አይመስለኝም። ከዚህ በኋላ ምንድነው ጂኒየስ በዛ ነው የምትሉት? ጦርነት ነው ጠላት ወረረ ጌም መስሎን ነበር ግን ወደ ጦርነት ቀይረውታል። ያለቀው ይሄ አጥሲው ያስፈልጋል። እምር ድምቅ ብለሽ ዳጊን ስክራፕ ነው ያደረገው። ዳጊ አሪፋችኋል። አንተ አናቱ ያስፈልገዋል። ደርቆ የለም በጣም ቅቤ ያስፈልገው ነበር። ሰላም ቤተሰብ፣ ዛሬ በሌላ ውድድር መጣናል። ዛሬ ለየት ባለ ውድድር የመጣ ነው። እዚህ ጋር እንደምትመለከቱት ሚጥሚጣ፣ እንቁላል፣ ቫዝሊን፣ ቅቤ እንደገና ሙዝ አለ። የውድድሩ አሸናፊ እኚህን የሚያበላና የሚቀባ ይሆናል። ተሸናፊ የሚቀባና የሚበላ ይሆናል። ቤተሰብ ዛሬ ደግሞ በሁለት ጎራ መተናል። ቢሰርቲ ገብተዋል። ቢሰርቲ እንዴት ነው? ወሳብ ምንድነው? ያበደ ነው። ዛሬም እንደተለመደው ቀለል ያሉ ነገሮች ነው። አንድ ምን በላ አይመስልኝም። ሁሉንም እነሱ ናቸው የሚበሉት። ቅቤ ለመደ ሰው አለ የተቀባ አራስ አለ ሲጀመር። ቢሰርቲዎች ዝተዋል። በስተግራ ሳይድ ደግሞ ሲሲዎች አሉ። ሲሲ የገባ ነው። ሲሲዎች ከአገባብ ጀምሮ እየበሉ ነው። ቤተሰብ ሲሲዎች ሲገቡ ጀምሮ እየበሉ ነው። ውጭ በልተናል እናስበላለን ብለዋል ወገን። አሁን ደግሞ ወደ ውድድሩ እንመለሳለን። ቤተሰብ በቀኝ ሳይድ ቢሰርቲ፣ በግራ ሳይድ ደግሞ ሲሲ አሉ። ዛሬ ውድድራችን የሚሆነው ጥያቄዎች ተዘጋጅተዋል። ጥያቄዎችን ማንሳት፣ ከዛ በኋላ ምንድነው ጥያቄውን ያልመለሰ ወደ ቅጣት ይገባል ማለት ነው። ዳይ ቤተሰብ ይሄን ፕሮግራም ኔክስት ደግሞ እንድንሰራ የምትፈልጉትን ነገር ኮሜንት ላይ ጻፍ አድርጉልን። እኛ እናንተን ከማስደሰት ወደ ኋላ አንልም። ቤተሰብ ሲሲዎች ምን እንደሚሉ ደግሞ እንሰማለን። ያው እኛ ምን ውድድር አይደለም ለኛ ሁሌም ቻሌንጅ ብትሉም እኛ ቀለል አድርገን አልፏል። yes ሲሲዎች እስቲ ቀላል ነው ብለዋል። እንግዲህ ቀላሉን ከባድ ቤተሰብ የምንመለከት ይሆናል። ወደ ውድድሩ የውድድሩ ጥያቄዎች 5 ይዘቶች አሉት። 5ቱ ይዘቶችን እዚህ ውስጥ የምንመለከት ይሆናል። ሲሲዎች ምን ትላላችሁ? እኛ ውድድሩ ያው እንደምትመለከቱት እዚህ ጋር ያለው ነገር እንግዲህ የሚነካ አይመስለኝም። እኛ ላይ ብራዘር ውድድር መሆኑን አሁን የሰማነው ኦሬዲ ይሄ ብሉ ወይ ነገር መስሎኝ ልናበላቸው መተናል። ሲሲዎች እኛ እኮ መብላም መስሎን ነበር። ውድድሩን እናሸንፋለን ብለዋል። ቢሰርቲዎችስ ደግሞ ምን እንደሚሉ እንመለከታለን። በቅቤ እናረጋለን። በቅቤ እናራጫለን። ገና ምንድን 5 ይዘ ምንም እኛ ሲጀምር አንድ ምን በላው ነገር የለም። ከዚህ ሊበሉ ነው የመጣው። ቢሰርቲዎች እንለቀልቃለን ብለዋል። ቤተሰብ ወደ ውድድሩ እንገባለን። ቢሰርቲዎች እንለቀልቃለን እናሸንፋለን ብለዋል። ሲሲዎችም እንደዛው ፉከራቸው እንደተጧጧፈ ነው። 5 ካታጎሪዎች አሉን። 5ቱ ካታጎሪዎች የተለያዩ ናቸው። ሎጎ ማየት መመልከት አለ፣ መገጣጠም አለ፣ ትራንስሌት ማድረግ አለ። የተለያዩ ናቸው። ተራ በተራ ጥያቄዎቻቸውን ያነሳሉ፣ ወደ ቅጣቱ ከዛ ያልፋሉ። የመጀመሪያውን ጥያቄ የምንጀምረው ከሲሲዎች ይሆናል። ሲሲዎች የመጀመሪያውን ጥያቄ ያነሳሉ። ዳይ ወደ ጥያቄ እንቅጣቸው እስቲ፣ ዝም ብለን እንቀባቸው እስቲ አንድ ላይ እኒ ብራዘር። ጥያቄ ቁጥር 9 ጥያቄ ቁጥር 1 ቅጣት 1። ቤተሰብ ሲሲዎች ጥያቄ ቁጥር 1 ቅጣት 1 አንስተዋል። ቅጣት 1 ደግሞ ምንድነው ብለናል ቅድም? እንቁላል በሚጥሚጣ አቀላቅሎ ማጉረስ ወይም መጉረስ ነው። እንግዲህ ቁጥር 1 ደግሞ ፍላግ ነው የሚሆነው። እንግዲህ ይሄም ልጋት ነው እንጂ ሊግዙ መጋት ነው የሚግቱ። ቢሰርቲዎች ሚጥሚጣ ልትጎርሱ ነው። ጨጓራቸው ጨሰ። በቃ አልቋል። ሲጀመር አልቋል። የመጀመሪያው ጥያቄ የፍላግ ነው የሚሆነው። የመጀመሪያው ጥያቄ ሲሲዎች እዚህ ነው እኮ ይሄ በጣም ቀላል ነው። ያው እንደምትመለከተው ይሄ እዚህ ሀገር ሄደን ፊልም ሁሉ ሰርተናል። አቤት እዚህ ሀገር ሄደን ፊልም ሰርተናል። ጓደኛዬ አውሮፓ ብዙ ተመላልሷል እና ብዙ ባንዲራ መለየት ላይ አይከብደውም። ኦሬዲ ይሄ ኢንዲያ በትክክል መልሰውታል። ኔክስት ቢሰርቲዎች ሊያነሱ ነው።
ቢሰርቲዎች ይሄንን ካልመለሱ እስቲ ይሁን ይላሉ ቅቤ ላስቀባቸው ይችላል ጥያቄ ቁጥር 4 ቅጣት 4 ጥያቄ ቁጥር 4 ቅጣት 4 ቅጣት 4 የሚሆነው ሙዝ በሚጥሚጣ መብላት ወይም ማብላት ያው ነው ተለበለቡ አራተኛ ጥያቄ የሚሆነው ደግሞ ፌስ ዲቴክት ማድረግ ነው I know this guys. ልበለው ተነጋገሩ ሳውዝ አፍሪካ ጥያቄውን መልሰውታል ስሙ ጠቅላይ ሚኒስተር ነው ዋና ፊቱን መለየቱ ነው ፊቱ ሳውዝ አፍሪካ መሆኑ ነው I know this guy የመጀመሪያው ጥያቄ ቀለል ያለ ነው ፍላግ አንስተው ኢንዲያ መልሰዋል ፌስ የሳውዝ አፍሪካ ፕሬዝዳንትን ተመልክተው አውቀውታል ክሌቨር ቦይ ነው መልሰውታል አሁን ወደ ባሉለት እኩል ነው ቤተሰብ አንድ ለአንድ እየሄዱ ነው ሁለተኛ ጥያቄ ያነሳሉ ሁለተኛ ጥያቄ ከቢ ሰርቲዎችን ጀምር ሳይ ባልደረባዬ እስቲ ቢ ሰርቲዎች ያነሳሉ ይኸውልሽ ነገር ተነሳች ይሄ ቅቤ በሉ ቅቤ ነው ብላችሁ መቀባት ነው ይብሏት እስቲ አረ ኢዚ ፒዚ ጥያቄ ቁጥር 10 ቅጣት 4 ቅጣቱ ደግሟል ጥያቄው ደግሞ 10 ሙዝ በሚጥሚጣ መሰለኝ አራተኛ ቅጣት ሙዝ በሚጥሚጣ ነው ጥያቄ ቁጥር 10 እስቲ ጥያቄ ቁጥር 10 ደግሞ አባባሎችን የኢትዮጵያውያን አባባሎችን ወደ እንግሊዝኛ ተርጉሞ መናገር ይሆናል ዋው እስቲ ነው ዋው ብቻ ነው ምንለው ሌላ ምንለው ነገር የለም ይችሉታል እንዴ ያደርጉታል ለነሱ አሁን በጣም ከባድ ነው የሚሆንላቸውና ልብ ያሳቀኝ ነው ለራስ ይሄ አገር ጉዳይ ነው ዋው ብለናል ብቻ ብለናል ጥያቄ ቁጥር 10 በአንድ ድንጋይ ሁለት ወፍ ጥያቄውን ይመልሱታል እንደኛ ቅጣቱን እያዘጋጀን ነው በርግጥ እዚህ ጋር የሚመልሱት አይመስልም እስካሁን የተዘጋጀ ተነጋገሩ አይ ጨርሰናል እስቲ ትንሽ ልምድ ያለው ባልደረባዬ ይላታል እንግዲህ ጋይድ ነው ሙዝ ነው ያው ቀላል ነው በአንድ ድንጋይ ሁለት ወፍ one stone for two birds አጨብጭቡለት አላዘርዋል እስቲ በሉ አልሰማንም ቢሰርቲዎች ሲመልሱ ሲሲዎች ራሱ አጨብጭበዋል በመቀጠል ደግሞ ወደ ሲሲዎች እንሄዳለን ሲሲዎች ሁለተኛ ጥያቄ እቺ ፍጨት ትለያለች ለኛ ሁሉም ነገር እኮ ቀላል ነው ጥያቄ ቁጥር 3 ቅጣት 3 ጥያቄ ቁጥር 3 ቅጣት 3 የሚሆነው ምንድነው ቅቤ መለቅለቅ ወይ መለቅለቅ ነው ይለቀለቃሉ ብለዋል እንግዲህ ሲሲዎች ጥያቄ ቁጥር 3 በምልክት ወይም በፎቶ ተመልክቶ ማን እንደሆነ ወይም የምን ሀገር ፕሬዝዳንት እንደሆነ መናገር ነው አንዴ ቶሎ ኪሜ የሚያስፈልጋናት አለ ምን ይከብዳል ደብረ ይሳቅ ማለት ነው ኪሜዋን አናቷ ላይ አንዱ ደርቋል ኪሜ ያስፈልጋል ብራዘር ጎረቤት ሀገር እኮ ነው እኛ ጎረቤት ሀገር አንድ ላይ የኬንያ አንድ ላይ በልተን ምሳ በልተን የቀድሞ የኬንያው ፕሬዝዳንት ኑሪ ኬንያታ ነው ጆሮ ኬንያታ አይደል በትክክል ተመልሷል
እናሻሽለው። የምን ሀገር ፕሬዝዳንት ነው ወይስ የኬንያ እርግጠኛ ሆናችሁበትን ተናገሩ። እርግጠኛ ሆናችሁበትን ተናገሩ። ፋሚሊ እኮ ነው፣ ጎረቤት ነው። ቁርስ እዛ በልተን ምሳኛ ቤት ሲሲዎች በመልክም እንመሳሰላለን ፋሚሊ ነው ብለዋል። እንግዲህ እንዳሉት ያው ትንሽ ይቀራረባሉ። አልሸሹም ዞር አሉ ነው። አንዱ ጋር ግን ይመሳሰላል። አንዱ ጋር ሞር ከአንዱ ጋር ይመሳሰላል። በማዘር እንገናኛለን። ቤተሰብ በለው እዛ ቁርስ እዛ እዚህ ምሳ እንደማለት። እሺ አሁን ደግሞ በመቀጠል ወደ ቢ ሰርቲዎች እንሄዳለን። ቢ ሰርቲዎች ጥያቄ ቁጥር 3 አንሱ። አሁን ይቀበል። አሁን ያው እኮ ነው ያቄ እነሱ ነው የሚጠብቀው። ጥያቄ 7 ቅጣት 3 ጥያቄ ቁጥር 7 ቅጣት 3 ቅጣት 3 ደግሞ የሚሆነው ቅቤ ራሱ ነው ወገን ራሱ። ጥያቄ 7 ደግሞ ሎጎ ብራንድን አይቶ ምን እንደሆነ መናገር ነው። ጥያቄ ቁጥር 7 እዚህ ጋር ነው የሚያጡት ማለት። ወደ ጥያቄው የምትመለከቱት የምን ሎጎ ነው? እንትኑ ይለይልና ካታጎሪው የምን ሎጎ ነው? ካታጎሪው ይለይ። ከተሽከርካሪ ነው። እርግጠኛ ስትሆኑ ንገሩኝ፣ ተነጋገሩና። ዳኛ ሰከንድ ያዝልን። አይደለም ሰከንድ ቤንዝም አይደለም። ሌክዠሪ መኪናዎች ሊሆኑ ይችላሉ። ተነጋገሩ። ቢሰርቲዎች እየተነጋገሩ ነው። እና ቅቤውን ያስተካከልን ነው። ሲሲዎች ደግሞ ቅጣቱን እያዘጋጁ ነው። ምን ይዘጋጃሉ? ይቀበሉ እንጂ መዘጋጀት የደረቀ አናት ላይ እንደምትመለከቱት ቅቤ ነው። ኖርማል ቅቤ ነው። በቃ የቤት እና ለብሷል። ይሄ የቤት ነው። ቅቤ ነው። ችግር በነገራችን ላይ ግን ደቂቃ ጨርሰዋል። አንገምትም። ገምተን አንዋረድም ብለዋል ወገን። እኛ መመለስ እንችላለን። እስቲ መመለስ ሲሲዎች መመለስ የሚችሉ ከሆነ ያው ይቀጡ። በኋላ ነግራቸዋለሁ። ከቅጣቱ ኋላ እኛ እንመለሳለን። ቤተሰብ ሳይመልሱ ቀርተዋል። ሲሲዎች ደግሞ ቅቤውን ለመቀባት እየጓጉ ነው። መቀበያውን ስጡን እንጂ እኛ ቀላል ነው። ቤተሰብ በሚገርም ሁኔታ ቅጣት 3ን ሲሲዎች ቢሰርቲዎችን ሊቀጡ ነው። በጣም ያሳዝናሉ። ምን ትላላችሁ ቢሰርቲዎች? ትንሽ እንቀዝቅዝ። የሚጥሚጣው ሙቀት ትንሽ ስላቃጠለን እንቀዝቅዝ እስቲ ትንሽ። በቅቤ እንቀዘቅዛለን ብለዋል። እንግዲህ እስቲ ይሄው ለጋ ነው ቅቤ ፊቴ እንዳይነካ ፊቴን እንትን አይልም። አይነካም። ፊቴን ሸፍኜ ቦስ አንተ አናቱ ያስፈልገዋል። ደርቆ የለን በጣም ቅቤ ያስፈልገው ነበር። ወደ ውስጥ በደንብ ይግባ። ሰርጾ ይግባ ወደ ውስጥ። ይኸው ማሳጁን ያስፈልገዋል። እስቲ ዝቅ ጎንበስ። ይኸው ወይኔ እናቴ ጉዶን ኩልሽ አነሳ ይጨመር ጉዶን ኩልሽ። አይ ቅቤ ጥሩ ነው። ላሚቷ በደንብ ያቀበጠችው። ሲሲዎች ምን ትላላችሁ? ኧረ እድሜ ለላሚቷ እንዲያምርበታል እንዴ ፀጉሩ ቅቤ ጋር። በሚገርም ሁኔታ ቤተሰብ እንግዲህ ሲሲዎች በ3ኛው ጥያቄ ቢሰርቲዎችን ዘርረዋል። እዚህ ተቀምጦ አይሸትም። አናት ሲነካ በጣም ይሸታል። እዚህ እኮ አይሸትም ነበር። ምንም አልልም እኔ ኬሚ እኔ ምንም አልልም። ይሁን ያገናኘን ብለዋል። እንግዲህ ፀጉራቸው ግን አሪፍ አሁን ለስለስ ብሏል። እስቲ ቀዝቀዝ አላላችሁ አይደል? የመኪና ሞዴል አገር ውስጥ ማለት ባይዘዌ የመኪና ብቻ አላል ተሽከርካሪ ጠንቀቅ እያላችሁ ስትመልሱ በደንብ አስቡበት፣ ተነጋገሩ ብያችኋለሁ። አይ ፋምባ ላይ መልሳል። ቀጣይም ጥያቄ እያሰባችሁበት መልሱ። ላስመልሰኝ ነው። በመቀጠል ሲሲዎች የሚያነሱ ይሆናል። ሲሲዎች እኛ እዚህ ነው ሁሉም ነገር ይነሳል ይመለሳል። እንዲሁ ይመላችሁናል። ለፋችሁ እንጂ ጥያቄ ቁጥር 4 ቅጣት 4 ሙዝ በሚጥሚጣ ወይም በዳጣ ከበድ ያለ ነገር ቢሆን። ጥያቄ ቁጥር 4 ደግሞ ፌስ አይቶ መናገር ነው። ይሄኛው ላይ ግን አይከብደንም። ይሄኛው ላይ ፌስ አይቶ መናገር ላይ ስሙን ከናባቱ
የስራ ኃላፊነቱንም ሙሉ መናገር ግዴታ ነው። ቄሰ ቄሷል እና ያለን አንድ ኬንያ ስለመለሰ የሚያገኝ ዘመዱን ነው መጀመሪያ ጠየቀው። እስቲ አሁን ከየት አባቱ ይመልሳል? አሁን ቅምቅማያቱን ይመልሳል። ቅድም ዘመዳቸው ስለተጠየቁ ነው ብለዋል። እንግዲህ እስቲ አሁን ደግሞ እኛ የምናልፍበትን መንገድ አናጣም እኮ አሁን የሆነ ነገር ብለን እናልፋለን። ቅቤ ከተቀቡ በኋላ የማስታወስ እንትናቸው ተመለሰ። ችግር የለም። ብራዘር ታላቅ ወንድማችን ተነጋገሩ። ተነጋግራችሁ መልሱ። አንዴ ከመለሳችሁ መለሳችሁ። ስሙንና የስራ ኃላፊነቱን ሁለቱም መመለስ ግዴታ ነው። አንዱን መመለስ ጥያቄውን ያሳጣል። ለብራዘር ሄድ ድሉ ለብራዘር ሰጥቻለሁ። ካልተሳሳቱ የፍትህ ሚኒስተር ነው። ስሙ ጌዲዮን ጢሞቴዎስ። የለኛ እዚህ ነው እኮ። በሚገርም ሁኔታ ሲሲዎች ስሙን መልሰዋል፣ ግን የስራ ድርሻውን በትክክል አልመለሱም። ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስተር፣ ሲሲዎች ግን ምን ብለዋል? ፍትህ ሚኒስተር፣ የውጭ ጉዳይ ሚኒስተር። ስለዚህ ቢሰርቲዎች ቅጣቱን አዘጋጃችሁ? በሚገባ የሀገር ሰው ተጠይቆ የሀገር ባለውለታ ተጠይቆ እንዴት እኔ መሰለ ምሁር የፍትህ ይላል እንዴ? በጣም አሁን ነገር ነው በእውነቱ ተመልካቾቻችን። ይሄ አሁን አግባባዊ ነው። አሁን ይሄ ያስቀጣናል፣ እኛ መልሰናል። እኛ ቀድሞ በነበረው የስራ ድርሻ ነው ያለው እንጂ አሁን አፕዴተር አይደለም። አሁን ባለው አለማወቅ ከቅጣት አያተርፍም። እንግዲህ ባለማወቃቸው ወደ ቅጣት ሄደዋል። ቅጣት 4 ሙዝ በሚጥሚጣ ቢሰርቲዎች እያዘጋጁ ነው በሚገርም ሁኔታ። ውሉሉ ማንኪያ ውሉሉ አልቻልኩም። ቤተሰቦች አንድ ልመለስ፣ ወጣ ብዬ ልመለስ። አንድ ጊዜ አልቻልኩም። ሳልበላ እያላበዩ ፈላ ጨጓራው በቃ ቦሎሎሎሎሎሎሎሎ አለ። ብራዘር እናሳዝን። ስማ ሽታው ማለት ነው እዚህ ደርሶ አናቴ ሙሉ ነው። እቺ ቁርጥ ማለት የቀረው ማለት አለባት። እቺ ለደም ያዛት ብላል ያዛት ትንሽ ይረስርስልሽ። አይዞሽ አይዞ ታቀዘቅዛለህ። ላቀዝቅዝልህ በዚህ እቺን ትንሽ አቀዝቅዝ። እኔ ላብ ዲቫፖሬት ነው ያደረገው። ከባድ ነው። አይ እዚህ ነው ቤተሰብ እንደተመለከታችሁ ነው። አልቻልኩም። እኔ ሳቄን መቆጣጠር ስላልቻልኩ ነው የወጣሁት። ሲሲዎች ይሄ ጦርነት ነው። ጠላት ወረር ጌም መስሎን ነበር፣ ግን ወደ ጦርነት ቀይረውታል። ቅቤ እንደዚህ ደስ ይላል። ቅቤ ህይወታችን ነው። እናቶቻችን እኮ ተቀቡ አናታችሁ ይረስርስ ብለው ነበር። አንሰማም ብለን ይሁን እንደ ቅቤ ድገም ፈላ ተንተከተከ ጨጓራቸው። ጠጡበት። እንደተመለከታችሁ ቤተሰብ በሚገርም ሁኔታ ሙዝ በሚጥሚጣ አብልተው አቃጥለዋቸዋል ሲሲዎች። ይሄ ውድድር ሳይሆን ጦርነት ነው ብለዋል። እንግዲህ ውድድር አይደለም ጦርነት ተከፍቶብናል ብለዋል። አሁን ደግሞ ወደ ቢሰርቲዎች እንሄዳለን። ቢሰርቲዎች ያነሱና ወደ ጥያቄ አዳሜ ቅቤው እኮ በቃ አሁን ሰርቷል። ጽድት ያለ የሚመለስ ነው የሚያነሳው። 8 ጥያቄ ቁጥር 8 ቅጣት 4 አሁን በሚጥሚጣ አቀዘቀዘ። ዋው ቤተሰብ አሁንም ቅጣቱ ሙዝ በሚጥሚጣ ነው። ጥያቄ ቁጥር 8 ጥያቄ ቁጥር 8 ምንድነው? ጥያቄ ቁጥር 8 ሎጎ ማይመልሱት ነገር ሎጎ ምን ኖርማል ነው። አሁን እንመልሳለን። ጥያቄ ቁጥር 8 ሎጎ ቀላሉን አድርግልን መድኃኒዓለም። ቤተሰብ አሁን ደግሞ ወደ ሎጎ ተመልሰናል። ቢሰርቲዎች ሰረኞች ናቸው። ቢሰርቲዎች ዝግጁ?
ያሳ ቁጥር 8 ሎጎ ቅድም የተበላንበትን አሁን እንክሰዋለን። እስቲ ይውጣለን። በደንብ ተነጋገሩበትና መልሱ። እርግጠኛ ስትሆኑ ብቻ ንገሩኝ። እኛ እናዘጋጃኛ ሲሲዎች ቅጣቱን ያዘጋጃችሁ። እኛ እያዘጋጀን ነው። ይሄን ነገር እነሱ እንግዲህ ምንም አያውቁትም። ለነሱ አዲስ ነገር ነው እንግዲህ የሆነ ነገር ሲል ነገር ይመስላችኋል። ይሄ በጣም ቀላል ነው። 8 ቅጣት 4 አሁንም ሚጥሚጣ በዳጣ ነው። ጎርሳቸዋል። ለማጉረስ ተዘጋጁ። ይሄው ለወንድሜ የተዘጋጀ እንግዲህ ጥያቄውን ብቻ ይሳቱ እንከፍተዋል። ተመልሰዋል። ቡጋቲ ነው። በሚያሳዝን ሁኔታ ስተውታል። ተመልካቾቻችን አላላጣችሁ ለያ ቢሰርቲዎች ሊመልሱ አልቻሉም። ሲሲዎች ጦርነቱ አፋፈም። ተመልካቾቻችን እንግዲህ በመጠነኛ ነው ሁሉም ነገር እንዳይጎዳ እመለሳለሁ። አታርዝሙ። አይ ይርዛ። በኔ ልክ አድርግ። በኔ ልክ ነው የምናደርገው። ተመልካቾቻችን የሚጣው እንደግመዋለን። ችግር የለውም። ዳጂ በጣም በዛ ቀንሰዋለሁ። ሉብሪኬት ያደረኩት የቀባው ስለሆነ ሳሚ እግዚአብሔር ነግሬ የለ እንዴ ጌታን ያምን ከረዘመ እውነት ረዘመ። ይሄው አፍ እስከዚህ ነው እውነት ረዘመ። ሲሲዎች እየቀመሙ ነው። እንግዲህ ይሄው ቀምመን ጨርሰናል። ይሄ መድኃኒቱ ለነሱ ፍቱን መድኃኒት ነው። አንዳንድ ሚጥሚጣ ዳጣዎች ለሆድ መድኃኒት አሪፍ ናቸው። ይሄ እንደ መድኃኒት ነው። ይሁን ችግር የለም። ቤተሰብ ሲሲዎች እንግዲህ ሊያውና ሊያጎርሱ ነው። ይሄው በክብር እንደመያዝ በመደገፍ ቂቤው ጋር ይሄዳል። ቂቤው ጋር ይሄዳል። እያጎረስከው በደንብ እያጎረስከው የሶፍቱን እንግዲህ ሻሙ ጨርሰው በእናቴ ናግሩስ ትደግመዋለህ ወይ እናቴ ማቀዝቀጃ ጋለኩ ቢሰርቲዎች ውስብስብ ስሜት የተሰማኝ የቀጡትን ቅጣት ተመልሰው ተቀጥተዋል። ቂቤው ጋር ሄዶላቸዋል። ቤተሰብ እየተመለከታችሁ ነው። እንግዲህ ቢሰርቲዎችም ሲሲዎችም አልከብዷቸዋል። እንዴት ነው ሲሲዎች? ያው ደስ ይላል። እንግዲህ እኛ ዘናይል ነው በሙዜ ይበላል። አይ ጌም አይደለም። ጦርነት ነበር። እነሱ ወደ እነሱ ዞሯል። አሁን እንዴት ነው በቀላችሁን የመለሳችሁ ይመስላል? አላለቀም። ገና ነው። ጫውታው ገና ማሳያ ነው። ይሄ እንደዚህ ብዙ የሚጠቀሙት ነገር አለ። ቀጣዩ ከዚህ ይበልጣል። የመልስ ምጣጭ ቢሰርቲዎች ምን ትላላችሁ? ይሄ ማነቃቂያ ነው። ምስተው ጥያቄ የሚኖር አይመስለኝም። ከዚህ በኋላ ምንድነው ጂኒየስ በዛ ነው የምትሉት? እንግዲህ ቢሰርቲዎች ካለፍነው ትምህርት ተምረናል ብለዋል። ወደ ቀጣይ ጥያቄ የምንሄድ ይሆናል። ቀጣይ ተረኞች ደግሞ ሲሲዎች ናቸው። ሲሲዎች ዝግጁ? እኛ እንግዲህ ለምደነዋል። እስቲ እድልን ጥያቄ ቁጥር ስንት? ጥያቄ ቁጥር 9 ቅጣት 3 ጥያቄ ቁጥር 9 ቅጣት 3 ቅጣት 3 ቅቤ መለቅለቅ ይሆናል። ጥያቄ ቁጥር 9 ትራንስሌት ማድረግ ነው። ኢትዮጵያ አባባሎችን ወደ ጥያቄው ይሄ የእውቀት ነው። ድር ቢያድር አንበሳ ያስር። ይሄንን ወደ እንግሊዘኛ መተርጎም ነው። ቀላል ነው። ለኛ ለብራዘር ሰጠዋለሁ። እኔ ሀሳብ ነው የሚሰጠው፣ እሱ ይለዋል። በደንብ ተነጋገሩበትና ከጓደኛ ያልፍ ይመልስ። እናንተ አሰባችሁበት ይቀራሉ። ምንድነው ተገባበዙ? ሚጥሚጣው እኮ ተዘጋጅቷል። እመኑ በቃ ኖር ያለ እኮ ነው። ቅቤው አንተ ያዞረኝ ሲሲዎች እየተነጋገሩ ነው። እኛ ደግሞ አልቻልንም። እነሱ በተቃጠሉት እኔ ሙቀቱን አልቻልኩትም። ቢጠፋ አንበሳ ይጠፋቸዋል። ድሩን ያምጣት። እውነት ድብልቅ ስሜት የተሰማኝ ነው። ድሮዋን ራሳቸው ያድራቷል። ግን ቅቤው ትንሽ የደገፈን ይመስለናል። ኧረ ጥያቄ ነው። ኧረ ሰዓት ይመልሱ። ድር ቢያድር ብለናል ብዙ ጊዜ። ድር ቢያብር አንበሳ ያስር።
ድር ቢያብር አንበሳን ያስር። እስቲ ምንድን ነው? ቆይ በጣም ተዳርቷል ሰዓት። ሲሲዎች እንዴት አላችሁ? ትንሽ ጠጠር ትላለች። አቤት እውቀት! ዝም ብለው እኮ ነው የተወዳደሩት። ቢሰርቲዎች የሚመልሱ ይመስሏችኋል? ጨሰ ሲጀመር ቅጣቱ ምንድን ነው ግን? ቅጣቱ ቻናታቸውን እኛ በስብሰባ ትንሽ እናረሰርሳለን። ግለቱ ጋር ማች ያደርጋል። ይለፍ ማለት ይቻላል። ስፓይደር ቱጌዘር ላዮን ወይኔ ኢቻዘር ቱጌዘር እንዳይሆን ያ ቅቤ ሲሲዎች ቅቤውን መርጠን በሚያሳዝን ሁኔታ ሲሲዎች ከአቅማችን በላይ ነው እጅ ሰተናል ብለዋል። እንግዲህ መቀቢያውን ፌስታውን ቢሰርቲዎች ለመቀባት ተዘጋጅተዋል። አንተና ፌስታል መዘጋጀት ነበረበት። ተለበል እንትን አሉ ለቀለቅ ናቸው ደግሞ ቃጠሎ ላይ ይወርዳል ወደ ታች። ቤተሰብ እየተመለከታችሁ በቀላቸውን ሊመልሱ ነው እያያችኋት። ሲጀመር ቅቤ ያስፈልገዋል። ትንሽ የሞቀኝ ነበር እንግዲህ አናቴን ማሳጅ ያደረግሽ ብራዘር። ዋው እዚች ጋር እስቲ አንሳ ይሁን ብራዘር ሽታው በጣም ነው የሚከብደው። ጠነቡ በጣም በብሬ ሊተፍስ ኖርማል እኔ ጋር ነው አቀዘቀዘ። ገና አናቴ ጋር ደረሰ። ብራዘር አይበቃም? ለቅለቅ አድርጌ ማሳጅ ለፊት መድረስ አለበት። ፀጉሩ ይዛል እኮ ለዛ ነው። በደንብ ቀባ ብራዘር። ፀጉሩ ይዛል። ያው እኛ ፀጉር ኖርማል ቅቤ ያስፈልገው ነበር። እንዳትል እዚህ ጋር ከባድ ብቻ ድምፁ ትንሽ ይከብዳል። ቤተሰብ እንግዲህ ቢሰርቲዎች ሲሲዎች ላይ መልሰዋል ቅቤ መቀባቱን። ጊዜ ለኩሉ ብሏል። ጊዜ አይጥልም። ባይዘው ምንድነው ቀለም ነው እንደቀባ ነው። ሲሲዎች ምን ትላላችሁ? ብራዘር ነጭ ቀለም ነው የተቀባው። ቀለል አድርገን የገባ ነው ፕሮግራም። በጣም ዙሩ ከብዶ አሁን መሀል ላይ ነን። እየዋኘን ነው ጌሙ ይለይለታል። አሁን ዋኘን ባይዞ ቤተሰብ ከምትገምቱት በላይ የሸተተኝ ነው። ከምትገምቱት በላይ ማለት ነው። ኢቻዘር ቱጌዘር ብሎ ይሄም ሳያንሳቸው ነው ሙሉን ነበረ መቀጣት የነበረባቸው። ላቢቷን ነበር። እሺ ያው እኛ ለጌሙ ውድድር ድምቀት ስንል ነው እንጂ ይሄ ቀላል ነው። ኦልሬዲ አውቀን ነው። አባባሉ ከብዶን አይደለም። ሰምና ወርቅ ልናወጣ ፈልገን ለነሱ ሆን ብለን ሰምና ወርቅ ለማውጣት ነው። ሲሲዎች ከብዶን አይደለም አሉ። እንግዲህ ቀጣይ ደግሞ የምንመለስ ይሆናል። አሁን ቢሰርቲዎች ሰራ ሆኗል። ቢሰርቲዎች ያነሳሉ። ሄጅ ማለት ነው። እስቲ የበላው ነው ስቶ መልስ ነው የሚያነሳው። መልስ በሉ በቃ ባልደረባ ሁሉም ጥያቄ ቀላል። ጥያቄ ቁጥር 2 ቅጣት 2 ጥያቄ ቁጥር 2 ቅጣት 2 ጥያቄ ቁጥር 2 ቅጣት 2 ቅጣት 2 ቫዝሊን ፊት ላይ መለቅለቅ ነው። ቫዝሊን ፊት ላይ መለቅለቅ ቅጣት 2 ነው። ቤተሰቦቼ በሚገርም ሁኔታ ውድድራችንን እየቀጠልን ነው። የተወሰኑ ጥያቄዎች ይቀሩናል። እናንተ እንዳትለዩን። ኮሜንት ላይ ሐሳብ አስተያየታችሁን ግለጡልን። ቢሰርቲዎች ጥያቄ ቁጥር 2 ቅጣት 2 አንስተዋል። ጥያቄ ቁጥር 2 ምን ይሆን የምንመለከተው ይሆናል። መልሰናል እኛ። ጥያቄ ቁጥር 2 ፍላግ ጥያቄ ቁጥር 2 ፍላግ ነው። ኢትዮጵያዊ ማጀላን ነው ባይዘው የምናየው ጉዳይ ይሆናል። ተነጋግራችሁ አስባችሁበት ንገሩኝ። ምንድነው? ወዴት ነው የምንነጋገረው? እናት ሀገር ቻይና ብለው በትክክል መልሰዋል። በነገራችን ላይ ውድድሩን የሚመጥን አይነት ጥያቄ አይደለም።
እድል ነው ብራዘር፣ እድል ነው ቻንስ። እድላቸው ህንድ ነው። ህንድ ማለት ያደግንበት። በነገራችን ላይ እኛ በእድል አናምንም፣ በስራችንና በማወቅ ባለማወቅ። ቤተሰብ እንግዲህ ጥያቄያችንን እንዲና እንዲህ እያልን እንቀጥለናል። ቻይና በማለት መልሰዋል። አሁን ደግሞ ወደ ሲሲዎች እንሄዳለን። ሲሲዎች ደግሞ ጥያቄያቸውን አንስተው ወደሚቀጥለው ዙር እንቀጥላለን። ቅቤ ነው አሁንም እንግዲህ ሲሲዎች እንዴት ነው የፈራችሁን? እንዴት ነው? ኖ መፍራት ሳይሆን ቅቤው ተመችቶናል። ቅቤው በጣም መስጠት እንፈልጋለን። እናታችን ራሱ ቀሰቀሰ። እስቲ ጥያቄ ስንት? ጥያቄ ቁጥር 10 ቅጣት 4 ሙዝ አለ። ሙዝ እዚህ ያላለቀ ሙዝ አለ። ሲሲዎች ጥያቄ ቁጥር 10 ኖ ቅጣት 4 አስቷል። ጥያቄ ቁጥር 10 ምን ይሆን? ጥያቄ ቁጥር 10 አሁንም ትራንስሌት ነው። each other together ደግሞት ነው። by the way ሜመሮች እዚህ ጋር በጣም ብዙ ስራ አላችሁ። each other togetherዎች አሉ። ጥያቄው የኢትዮጵያን የኛውን አባባል ወደ እንግሊዘኛ መቀየር ነው። ጥያቄው ምን ይላል? ላታመልጭኝ አታሩጭኝ። ብራዘር እቺ እናስብባት ትንሽ። ላታመልጭኝ አታሩጭኝ ይላል ጥያቄው። ሰምና ወርቁ ከበደን እንጂ ሲሲዎች አባባሉንስ ብራዘር እሱንም አባባሉ እኮ አያስቸግረንም። አሁን ሰምና ወርቁን መለየቱ ላይ ነው በጣም እዛ ላይ ተጠበን። ግን ሰምና ወርቅ አሁን እኛ ሰምና ወርቁ ነው የምናውቀው። አንዳንድ አማርኛ ወርዶች ቀጥታ ወደ እንግሊዝኛ ለመተርጎም ያስቸግሩናል። እኛ ብንተረጉም እንዴት ይረዳሉ? አሁን እነሱ ማስረዳቱ ነው ለኦዲየንስም ይከብዳል። ባይሰው አዘጋጆች ማለት ነው ቀለል አድርገው ነው የተረጎሙት። አዘጋጆች ቀለል አድርገው ትርጉሙን አስቀምጠዋል። እናንተ በቻላችሁት ተርጉሙ። እንግዲህ ደግሞ አዘጋጆች የሚሉት እናያለን። አትፈሩ። ቋንቋ እኮ ነው፣ እንግሊዝኛ ነው እኮ። አትፈሩ፣ ደፈር በሉ። ኢዚ ፒዚ ናት ለኛ። ምንድን ነው አዳ ሙዝ አለ። ይኸው እዚህ ጋር ሙዝ አለ። ምራቱ በቃ ቀላል አለ። አትፎገሩ። ላታመልጭኝ አታሩጭኝ። ላታመልጭኝ ባናና ማንኪያውን ቢሰርቲዎች ማለት ነው። ቢሰርቲዎች ለማጉረስ ተዘጋጅተው ነው ያሉት። በቅቤ ላድርግላቸው። አዎ እዚህኛ ኦሬዲ ጨረሰናል አውርተን። አዘጋጆች ባይዞ ቀለል ባለ መልኩ ነው። ግን ከምትዋረዱ ባትሉስ? አይ ኖ ኦዲየንስ ማወቅ አለበት። መልስ እንመልሳለን። እስቲ ብራዘር የተማረን ነው እዚህ ጋር for not escaping don't make me running yes በትክክል ተመልሷል። ትንሽ ይከብዳል፣ ለነሱ ለመተርጎም ይከብዳል። ቅድም እኮ ያልኩት እሱ ነው። ለእናንተ ይከብዳል፣ ለመረዳት ይከብዳቸዋል ብያለሁ። for not escaping don't make me running ላታመልጭኝ አታሩጭኝ። እስቲ ዳኞች እየሰማችሁ ለኔ የተሰማኝ ስላልሆነ ምንድን ነው እስቲ እንደዛ አይደል ያለው ብራዘር። እኛ እንግዲህ ጨርሰናል። for not escaping don't make me running ዳኛሩጭኝ እንደማለት ነው። ዳኞች ምን ትላላችሁ? ቫር ይመልከት አንዴ። ቤተሰብ አንዴ ቫር ተመልክቼ መጣሁ። ቤተሰብ ከብዙ ክርክርና ከብዙ ዳኞች ጋር ከተደረገ ውይይት ኋላ ቫር ከታየ ኋላ ሲሲዎች ላታመልጭኝ አታሩጭኝን እንደገና ከአንደበታቸው እንስማ። ድገሟት ነው ዳኛ ይለፈን በድጋሚ ሲሲዎች ማንኪያ የቀዩልን ይሄ ጥያቄ ይለፍብን ብለዋል ቢሰርቲዎች። ይሄ ማንኪያ ምንም እኛ ሌላ የምፈልገው ነገር የለም። ወሬ ምናምን አያስፈልግም። ግን መልሱ ቢነገረን መልሱን በስተመጨረሻ የምናሳውቅ ይሆናል የሳቱትን። አሁን ግን ወደ ቅጣት እንቀጥላለን። ቢሰርቲዎች ዝግጁ? ሲሲዎች ዝግጁ ነን። ይሄው ካሁን እያላበን ነው። እንግዲህ እስቲ ኃይሉን ስጠን ብራዘር፣ እንተሳሰብ እንጂ የእናቱን እንዴት ነው? በዛ ቀንስ ካልሽን ቀንሳለሁ። ይሄው ቀንሽ ከላይ ትንሽ ነው ያለው። ኧረ ብራዘር ይቀነስልን። ይሄው ምን ነው ይሄ? ብዙን እኮ ነው የቀባው ጋይስ።
ሲሲዎች ምን አቤት አይ ኖርማል ነው። ቅድም አዳፕት ስላደረግነው አሁን ነው ኖርማል ነው። ኦልሬዲ ትንሽ ብራዘር ሊከብደው ይችላል። ቀይዋ ትንሽ ትብሳለች። ዙሩ መከረሩን ያሳያል። ዙሩ በጣም ቀራል። በእውነቱ በጣም ብዙ እድል ተሰጥቷቸው ነው የተቃጠሉት። ዳኛ የሚችለውን ሁሉ አድርጓል። እነሱ እንዳይሸነፉ ሊመልሱ አልቻሉ። ኢቻዘር ቱጌዘሮች ናቸው ባይዘው አለ ነው። ቤተሰብ እንዳያችሁት ነው እንግዲህ በጣም ብዙ ሰፊ እድል ተሰጥቷቸው ነበር፣ ሊመልሱ አልቻሉም። ሁለተኛ ዙር ሙዝ በሚጥሚጣ ተቀጥተዋል። አሁን ደግሞ በመቀጠል ወደ ቢሰርቲዎች እንሄዳለን። ቢሰርቲዎች እጣቸውን ያነሳሉ፣ እንገባለን። ቀላል ጥያቄ እስቲ ዋው ሶስት እና ቅቤ 9 ቁጥር ጥያቄ ቁጥር 9 ቅቤ ቅጣት 3 ቅቤ ጥያቄ ቁጥር 9 ቅጣት 3 ጥያቄ ቁጥር 9 ምንድነው? የኢትዮጵያ አባባሎችን ወደ እንግሊዘኛ መተርጎም ነው። ይሄው ስሜቱ ይለያል። ያጣጣሙ ስሜቱ ጥያቄ ይነበብልን። ጥያቄ እኛ እንደዚህ ምን ፈራ ሰዎች አይደለም። እንመልሳለን። ለተቀማጭ ሰማይ ቅርብ ነው። እሺ ትንሽ ደቂቃ ተነጋገሩበት። በነገራችን ላይ ማለት እንግዲህ በጣም ከብዷቸዋል። በአንድ ድንጋይ ሁለት ወፍ መስሏቸው አንድ ሰው እንድንሰጣቸው አይመልሱም። ይሄ ነገር እዚህ ጋር ቢሆን ቤተሰብ ተመልሰናል። ቢሰርቲዎች ተወያያችሁ? በቃ ኦልሬዲ መልሰናል። ለዛውም በሁለት ኦፕሽን እንትን ብለንላችኋል። እርግጠኛ የሆናችሁትን ዳኞች እያሉ የሚሉኝ ነገር ምንድነው? ተረጋግተው ያሰቡበትን መልስ አንደኛዋን ይናገሩ። ቼክ የሚደረገው በሱ ነው። እድላችንን አንድ ቼክ ይደረጋል። ስለዚህ ቢሰርቲዎች ምን ትላላችሁ? እሺ when you sit the sky is closed or when you sit the sky is near. Easy, it's so simple. Okay. ሁለት ነው ብሏቸዋል። አንደኛውስ near or closed? በቃ when you sit the sky is closed or when you sit the sky is near. close ነው። ጥያቄ ቁጥር 9 ቅጣት 3 ቅቤ መለቅለቅ። በሚገርም ሁኔታ ቢሰርቲዎች ጥያቄውን ስተውታል። ሲሲዎች ተዘጋጃችሁ? ለነሱ ሲጀመር እንግሊዘኛ እኮ ያው ትንሽ ማበረታቻ የሆነ ነገር ምን ማለት ነው? ሲሲዎች ቢሰርቲዎችን ቅቤ ለመለቅለቅ ተዘጋጅተዋል። ፌስታል አቀብሉ እያሉ ነው። እንቀባት ይችላል። ምን ማለት ነው? እሺ when you sit the sky is closed. ቤት ሄደ ተለማመድ። ምን አለከው? ቤት ሄደ ሰልጥን ፊት ለሶስት ወር ስልጠና ውስጥ ነሰ ብሏል። እንዳስተያየት እስቲ ጎንበስ ብራዘር ጎንበስ በተራ በተራ እስቲ ምን ቢሰርቲ ምን ትላለህ? ይሸታል፣ በጣም ይሸታል። እንደው ሽታው አንተ ቀልጧል። ደግሞ ተቀምጦ ስለተቀመጠ እየቀለጠ ነበር። ኧረ ወይኔ አንተ ታግተኝ ነው እንዴ? እንትን አንሳ እንጂ ጸጉሩ ጋር ተስማሚ ነው። ለጸጉሩ ተስማሚ ነው ቅቤ እንዴ ለነካም እናቴ ረሳረው ባይዞ እኮ መድኃኒት እየሆነላችሁ ነው። ይሄ መድኃኒት እኮ ነው። ከሚጥሚጣው ፌስታል አምጡልኝ። አስለልተኛ እንደው ይሄ አንድ ወይ ባጥስ ብገባበት በቃ ኳለገ ወይ ባጥስ አንድ ብገባበት አንቺ ባሪ አትጃ። ግን በእውነቱ ከሚጥሚጣው ጋር ደስ የሚል ስሜት አለው። ከሚጥሚጣው ጋር ደስ የሚል ስሜት አለው። እንግዲህ ቢሰርቲዎች ይሄ ነገር ተስማምቶናል ብለዋል። በጣም ተመችቶናል ብለዋል። እንግዲህ ተመልካቾቻችን እንደዚህኛ ቅቤ የተለቀለቀን እናንተ ሰብስክራይብ ማታረጉበት ምክንያት ምንም የለም። ይኸው እየወረደ ነው። በዚህ ጋር በማስጠንቀቂያ ነው። ባይዞ ፕሮግራማችንን እያገባደድን እንገኛለን። ወደ መጨረሻዎቹ አካባቢ እንገኛለን። እስካሁን ግን ተራ ቁጥር 1ን አልተቀጡም። ተራ ቁጥር 1 ነው፣ ሁለቱም አልተቀጡም። በሚገርም ሁኔታ ከተራ ቁጥር 2ንም አልተቀጡም። አሁን የተወሰኑ ሁለት ጥያቄዎች ይቀራሉ። አሁን የሲሲዎች ተራ ይሆናል። ሲሲዎች ዝግጁ? እኛ ሬዲ ነን። ሁሌም አክቲቭ ነን። አንዴ ሆኑ እኮ ደፈረሰ። ወታደር ሁሌም አክቲቭ ነው። ተማሪና ወታደር ሁሌም አክቲቭ ነው። እሺ
ጥያቄ ቁጥር 2 ቅጣት 2 ጥያቄ ቁጥር 2 ቅጣት 2 ቅጣት 2 ምን ነበር? ቅጣት 2 ምንድነው? ቫዝሊን ፊታቸው ላይ መለቅለቅ ነው። ለምደውታል። ጥያቄ ቁጥር 2 ምን ይሁን እንመልከት። ጥያቄ ቁጥር 2 አባባል ፍላግ አይቶ መናገር ነው። ጥያቄ ቁጥር 2 ፍላግ አይቶ መናገር ነው። ኡዝቤኪስታን ሲመጣ ምን ውስጥ ትገባል? ኡዝቤኪስታን መምጣት አለበት። ጥያቄ ቁጥር 2 ፍላግ አዘርባይጃን። ይሄ ጥያቄ ሀገራችን ውስጥ ነው። ወደ ሀገራችን ነው። ጀመር አይመልሱም። ምን ሀገራቸውን አውቀው ይሄ የምትመለከቱት የምን ክልል ባንዲራ ነው? የምን ክልል ባንዲራ ነው? ሀገራቸውን አያውቁም። ሀገር አያውቁም። ኖ በጣም አፈርንባቸው። አድዋ ውስጤ እንትን አለ ተንተከተከ። ይሄ የምትመለከቱት የምን ክልል ባንዲራ ነው? ሲሲዎች በደንብ ተመልከቱ፣ በደንብ ተነጋገሩ። እኛ ያው ለያያችሁን እንጂ እኛ አንድ ነን። የጋምቤላ በሚገርም ሁኔታ ሲሲዎች መልሰውታል። የጋምቤላ ብሔራዊ ክልላዊ መንግስት ባንዲራ ነው። በሚገርም ሁኔታ ሲሲዎች መልሰውታል። በመመለሳቸው በጣም ደስ ብሎኛል። ኢትዮጵያዊነት ይለምልም። ምን ሀገራቸው ኖሩ። አሁን ደግሞ ቢሰርቲዎች የሚሄዱ ይሆናል። ቢሰርቲዎች እስቲ ወደ ጥያቄያችሁ። እሺ ባልደረባዬ እስቲ እግረ እርጥብ እጀ እርጥብ ጥያቄ ቁጥር 5 ቅጣት 1 ጥያቄ ቁጥር 5 ቅጣት 1 ጥያቄ ቁጥር 5 ደግሞ ምንድነው? አዲስ አበባ ውስጥ የሚገኙ ሰፈሮችን በምልክት አይቶ ገጣጥሞ ስማቸውን መናገር ነው። ቤቴ ይሄ የምትመለከቱት ሲገናኝ ምን ይፈጥራል? ምን ሲኤምሲ በሚገርም ሁኔታ ቢሰርቲዎች ምንም ሳያንገራግሩ ከአንዳንድ ሲኤምሲን መልሰዋል። ግን እንቁላሉን ብንበላ ደስ ይለኝ ነበር፣ ያቀዘቅዘን ነበር። ግን ያው እውቀት ነገር አዲስ አበባ ነገር እኮ ነው። ሲምፕል አይሆንልም። ወዳችን ቶስት አዲስ አበባ ሲሲዎች ያው ቀላል ጥያቄ ነበር። ይሄንን ቀላል ያለ ነበር፣ አገኝቶታል። በቃ ይሁን። እሺ አሁን የእናንተ ተራ ነው። እሱ ደስ ብሎኛል። አሁን የእናንተ ተራ ነው። ወደ እናንተ ሲሲዎች ጥያቄያቸውን አንስተዋል። የትኛው ጥያቄ እንደሚሆን ጥያቄ ቁጥር 8 ቅጣት 4 ባናና ቅጣት 4 ባናና ሚጥሚጣ በሙዝ መጉረስ ይሆናል። ጥያቄ ቁጥር 8 ጨጓራቸውን ላባጆ ማስገባት አለባቸው። ሎጎ አይቶ የምን እንደሆነ መናገር ነው። ሎጎ አይቶ የምን እንደሆነ መናገር ነው። ያልተኖረ ልጅነት ነው። ይሄ የምትመለከቱት የተሽከርካሪ ሎጎ የምን ሎጎ ነው? ስሙን ግለጹ። ይሄን ካላወቁ በእውነቱ ይሄ ኦሎምፒክ እንዳትሉ ብቻ እንጂ በደንብ ተነጋግራችሁ ተወያይታችሁበት። ለምንድን ነው የምንወያየው? መልስ ሾበያ ቶዮታ በሚያሳዝን ሁኔታ ሲሲዎች ዳኞች አንድ ድል ስጡን እያሉ ነው። ዳኞቹን ውሳኔ አድምጠን ተመልሰናል። ዳኞች ሲሲዎች በትክክል መልሰዋል አይደለም ያሉን፣ አልመለሱም ብለዋል። ቢሰርቲዎች እየተዘጋጁ ነው። ሚጥሚጣ በሙዝ ሊያበሉ ነው። ስለምን አናረግም? አይ ለብቻ ቢሰርቲዎች ምንም ባይዘዌ እውቀት በጣም አሪፍ ነገር እንደሆነ ዛሬ ነው የተረዳሁት። መማሬ ጠቀመኝ። ቶዮታ አላለም ማይመስል ነገር እቺን ይጎነጫታል። ቢሰርቲዎች እያዘጋጁ ነው። ተመልሼ ብራዘር በቃ እሞትባቸው ደግማላ ውሉሉሉ አቡሉሉ ደግማላ ትንሽ አቀዝቅዝ እናቀዝቅዝ
እሱን እያጎረስኩት እኔ ራሱ እንትን አልኩ ተቃጠልኩ። እኔ ልቃጠል። እሺ አይዞህ። እውቀት እኮ ባይዘህ እውቀት እኮ ነው ወሳኝ ነገር። አይዞህ ወንድሜ እቺን ደግሞ ንክሻት። መተሳሰቡ አለ እኛ ላይ ግን መተሳሰቡ አለ ግን ምን ያደርጋል? አለማወቁ ገደለ። አምኗል ባይዘው ባይዘው እንቁላሉ በጣም ርቆናል፣ ባዝሚኑ በጣም ርቆናል። ቤተሰብ እስካሁን ድረስ ቁጥር 1 እና ቁጥር 2 ቅጣትን አላገኙም። አሁን ከዚህ በኋላ የሚቀራቸው ያው የነሱ ይመስለኛል። ብቻ እንዲህ ባለ መልኩ ቢሰርቲዎች ሲሲዎችን ሙዝ በዳጣ አብልተዋል። ግን ስታጎርሱ ምን ተሰማችሁ? ውስጣዊ ደስታ ሀሴት ነው ያደረኩት። ቅቤ እንደ መቀባት ያክል ተሰማኝ። በቀላቸውን ያገኙ ነው የሚመስለው። ሲሲዎች ስትጎርሱ ምንድን ነው የሚሰማችሁ? ያቃጥላል እንዴ ነው? አይ ምንም አያቃጥልም እኮ። ከባድ ነው። ቤተሰብ ይሄ ሁሉ እናንተን ዘና ፈታ ለማድረግ ነው። ሐሳብ አስተያየታችሁን ኮሜንት ላይ ጠቅ አድርጉልን። እንቀጥላለን። ሰብስክራይብ። አሁን ደግሞ በመቀጠል ቢሰርቲዎች የሚያነሱ ይሆናል። ቢሰርቲዎች ተረኞች ናቸው። ቢሰርቲ ወደ ጥያቄው ቺማ ተሳፍረን ሲቀላል እውቀት ባይዘው አጋለን እኮ ሚጥሚጣው አጋለን። ጥያቄ ቁጥር 3 ቅጣት 3 ጥያቄ ቁጥር 3 ቅጣት 3 ላስት ቻንስ ቅቤ አናተ ቅቤ ጥያቄ ቁጥር 3 ወረደ በዚህ ጋር ቅጣት 3 ቅቤ ሲሆን ወረደ በዚህ ጋር ይኸውስ የቅድሙ አወራረድ። ጥያቄ ቁጥር 3 ምን ይሁን እንመልከት። ጥያቄ ቁጥር 3 ጥያቄ ቁጥር 3 ፌስ ዲቴክት ማድረግ ይሆናል። ፌስ የምንመለከተው ሰውየውን የምንመለከተውን ግለሰብ ስሙን ከናባቱና የሥራ ድርሻውን በትክክል መናገር ነው። አስባችሁ ተጠንቅቃችሁ ተናገሩ። Go ahead. ስሙን ከናባቱ እንዲሁም የሥራ ድርሻውን ተጠንቅቃችሁ መልሱ። በደንብ ተነጋገሩ። አልዝቅም። በውስጤ መሳቅ ይችላል ግን አልዝቅም። ቅጣቱ ምን ነበር? ቅጣት 3 ቅቤ መለቅለቅ። ይዘጋጅ ኦልሬዲ መዘጋጀት አለበት። ቅቤ ወደዚህ ይጠጋል። አለማወቅ ይጎዳል። በጣም አንተ አለማወቅ በጣም ይጎዳል። ሀገሬን ባንዲራ ያየው በጣም ውስጤ ባርባር አለ። ስሙንም ሀገሩንም ካላወቃችሁ ከባድ እኮ ነው። ቢሰርቲዎች ምን አላችሁ? ያው የሀገራችን ነው። ያው በጣም ይቅርታ ክቡርነቱ። አብዛኛው ስራው ከሀገር ውጭ ስለሆነ ልናውቀው አልቻልንም። ክቡርነቱ በጣም ይቅርታ። እኛ በጣም እናዝናለን። ጠቅላይ ሚኒስትራችን በጣም ምክትል ጠቅላይ ሚኒስትራችን በጣም እናዝናለን። ይሁን ይቀጡ በቃ። ቤተሰብ አናቆም ብለዋል። እንግዲህ ሲሲዎች ለመቀባት ዝግጁ? እኛም ከመቀባት ወደ ኋላ አንልም። ማስታወቂያ መስራት እንፈልጋለን። የቅቤ ማስታወቂያ ብንሰራ ደስ ይለናል። ዳይ ወደ ቅጣቱ። እስቲ ካንገት ወደ ካሜራ ሳሚ አንቺ ምናምን ይላል። ጺሜ ልቀባል። ኧረ ሳሚ አንተ ግን ጨካኝ ሆናል። እንተሳሰብ እስቲ። 8 ኪሎ ሜትር ብታስቀባ እኛ እንግዲህ መቀባቱ ላይ ጎብዘናል። በተመጣጣኝ ዋጋ ቅቤ ልናንተ ሽታውን ባይዘው ተላመድኩት። እንደ ሀገር ነው የገማነው። ቅቤውን ብቻቸውን ነው የተቀቡት። በእውነቱ ቅቤውን ሙሉ ለኛ ደርሶናል። ሙዙን እነሱ እንደበሉት እንድለኛ ነው። ባይዘው በቅቤ ከጨጓራ ቤተሰብ አሁን ትንሽ ጥያቄዎች ቀርተውናል። ቢሰርቲዎች እንዲህ ባለ መልኩ ቅቤያቸውን ተለቅልቀዋል። በእውነቱ እኔ የምለው ነገር አለ። ባይዘው ቅቤው አሪፍ ነው። ባለንበት ሁኔታ ሚጥሚጣ ከመብላት ይሻላል እያሉ ነው። እንግዲህ ሲሲዎች ጸጉራቸው ስለሚያስፈልግ ነው እንጂ ቅቤ እውነት ይሻላል በሚለው እኔ አልስማማም። እነሱ ይሻላል። ኦኬ እንግዲህ እንዲህ ብለው አሳልፈዋል። አሁን ደግሞ ወደ ቀጣይ ጥያቄ እንገባለን። ሲሲዎች የሚያነሱ ይሆናል። ሲሲዎች ይሆናል። እስቲ ሲሲዎች ኦልሬዲ ጨርሰናል። ጥያቄ ቁጥር 7 ቅጣት 2
ጥያቄ ቁጥር 7 ቅጣት 2 ቅጣት 2 ምንድነው? ቫዝሊን መለቅለቅ ነው። ቫዝሊን 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 ጥያቄ ቁጥር 2 ምን ይሁን የሚለውን ደግሞ እንመልከት። ጥያቄ ቁጥር 2 ፍላግ መመለስ ይሆናል። ባንዲራ ይሄ ባንዲራ በአገራችን ውስጥ ነው የሚገኘው። ምን እንደሆነ መመለስ ነው። ከሀገር ውጭ ቢሆን ይሻላል። ይሄ የምን ባንዲራ ነው? ተነጋገሩበት በደንብ። አለበት ባለሳሳት ቤንሻንጉል ጉሙዝ ሲሲዎች ባንዲራውን የቤኒሻንጉል ብሔራዊ ክልላዊ መንግስት ባንዲራ ነው ብለዋል። ጥያቄውን ተሳስተውታል። ቅድም መልሰው ነበር፣ አሁን ግን ተሳስተዋል። ቢሰርቲዎች የሚቀቡ ይሆናል። ስሙዝ ብራሰም ነው አወራረዱ ራሱ ደስ ሲል ስሙዝ ቀንሻ ቀስ ቀስ ያልሸቀብኝ ያላልነካካ ቤው ኮኛ ላይ ነው ያለቀው። ይሄ አጥጺው ያስፈልጋል። እምር ድምቅ ብለሽ ዳጊን ስክራፕ ነው ያደረገው። ዳጊ አሪፍ አድርጓል። እንደምንኛ እኔ ነቀበው እዚህ ላይ በቃ ሞይስቸር ዶንሻል። ትንሽ ያረኩልሽ ቫዝሊን እስቲ አንድ ላይ ቢሰርቲዎች በሚገርም ሁኔታ ሲሲዎችን ቀብተዋል። አሁን ደግሞ ወደ ቢሰርቲዎች የምንመለስ ይሆናል። ነገር ግን ሲሲዎች ምን አላችሁ? ቫዝሊን ነው ለጤና ለቆዳ ተስማሚ። ሲሲዎች ምን ትላላችሁ? ለቆዳ ተስማሚ። ቫዝሊን ሲሲዎች የተመቻቸው ይመስላል። እንዴት እንደሆነ ምን የሚያምርባቸው አንዱ ማጠጣ ቆዳው ያይ ድርቀት ይታይባቸዋል። ባይዞ በዚህ አጋጣሚ አዘጋጆች ሶፍት ይምጣልን፣ ይጨመርልን፣ አፍጥኑልን። ቤተሰቦች እንግዲህ ይሄን እንዲህ በመሰለ ሁኔታ ፕሮግራማችንን ቀጥለናል። ውድድራችንን አስኪደናል። ውድድራችን ኦልሬዲ ወደ መጨረሻው ደርሷል። አሁን የመጨረሻዎቹን የሚያነሱ ይሆናል። ተረኞቹ ሲሲዎች ናቸው። ሶሪ ቢሰርቲዎች ናቸው የሚያነሱት። ቢሰርቲዎች ዝግጁ? ዝግጁ። እንቀባለን። እሺ ኬቢ እስቲ ኬቢ ዋው ኬቢ እኔ ያነሳሁትን መልሳለሁ። ለማንሳት አንደኛ ናቸው፣ ለመመለስ ግን ፕሮዳክሽን ሶፍት ፕሮዳክሽን ሶፍት ጥያቄ ቁጥር 6 ቅጣት 2 ቢሰርቲዎች ጥያቄ ቁጥር ስንት? 6 ቅጣት 2 አንስቷል። ቅጣት 2 ምንድነው? ቫዝሊን መቀባት ወይም መቀባት ይሆናል። በመቀጠል ጥያቄ ቁጥር 6 ምን ይሆን የምንመለከተው ነው። ጥያቄ ቁጥር 6 ሎጎ አይቶ መናገር። ተረጋጋው። አሁንም አንበላ ቫዝሊን አንቀባም ብለዋል። እንግዲህ እስቲ ጥያቄ ቁጥር 6 ሎጎ አይቶ መናገር ነው። ሎጎን እንመልከት። ይሄ የምትመለከቱት የምን ተሽከርካሪ ሎጎ ነው? በደንብ ተነጋግራችሁ ትክክለኛ የምትሉትን መልስ አቅርቡ። ሲሲዎች የሚመልሱ ይመስላችኋል? ከየት መጥቶ ሚነዳ ሰው እኮ ነው የሚመልሰው። ሚነዳ ሰው ይመልሳል። እንዳት ያስፈልጋል። ቫዝሊን ለተለያዩ ለቆዳ ተስማሚ። ሲሲዎች ለመቀባት ተዘጋጅተዋል። ይሄ የምትመለከቱት የተሽከርካሪ ሎጎ የምን ሎጎ ነው? በቃ ወሰነናል። ወሰናችሁ? ወሰነ። እሺ ፌራሪ በሚገርም ሁኔታ
ቢሰርቲዎች ጥያቄውን በትክክል መልሰውታል። በሚገርም ሁኔታ መልሰውታል ሲሲዎች። ኢዚ ቀላል የሆነ ሂንት አግኝተው ነው እንጂ ብቻቸውን አይመልሱም። የሆነ ገዛለ የሆነ ኤአይ ገዛለ። እንግዲህ አስተዳደጋችን ነው። ዱባይ ትራቭል አድርገን ያደግን ሰዎች የኖርንበት ነው። ስለኖርንበት እናውቀዋለን ብለዋል። እንግዲህ በትክክል መልሰውታል። አሁን ደግሞ ወደ ሲሲዎች የምናልፍ ይሆናል። ሲሲዎች ዝግጁ? ጥያቄ ቁጥር 6 ቅጣት 2። ጥያቄ ቁጥር 6 ቅጣት 2። ቅጣት 2 አሁንም በድጋሚ ቫዝሊን ሆኗል። ጥያቄ ቁጥር 6 ግን ምን ይሁን እንመልከት። ለቆዳ ተስማማ አንዴ ነው የሚመልሰው። እዚህ ማስታወቂያ ቫዝሊን። ይሄ የምትመለከቱት ምን አካባቢ ነው? ተነጋገሩበት፣ በደንብ ተወያዩ። አግኝተነዋል ጥያቄው። በሉ እስቲ በሉ እኛ እኔ አፌ ላይ ነው ማለት እየበላኝ ነው ባዝሊን ለጤንነት። አስባችሁበት ያመናችሁበትን አንድ መልስ። እሺ አንዴ ያው መልሱ። ምንድነው ወደዛ ለምን ኮየ ፈጬ ሲሲዎች በሚገርም ሁኔታ መልሱን አልመለሱትም። ቢሰርቲዎች ለመቀባት ተዘጋጅታችኋል? የሳይ ብራዘር ትግል ግሎው ያረክሽ እኮ ነው። ባይዚ አላወቅሽም እንጂ ግሎው ያረክሽ ነው። ሲሚሽን ትንሽ ሲሞ አስፈልጋል። ሲም ጎላ ብዙ አስፈልጋል። የት ነው የወጣው? ወደ ድሩ እኮ ነው። እስከሩን እንደምኮትሽ እንትን ትላለች። ሁለቱን ጨረሳችሁ አለ ኮልፌ ይኖ ኮልፌ ግን ቀላል ነበርሽ እሱ አለ እናትሽ ልላለች። ኮየ ፈጬ ባይ ዘ ዌይ ሜመሮች በጣም ብዙ የምትሰሩት ነገር አለ። እዚህ ቻናል ላይ መታችሁ ሰብስክራይብ አድርጋችሁ ተጠቀሙን። ባይ ዘ ዌይ ቤተሰብ እንግዲህ ይሄንን ቻናል ላይክ ሰብስክራይብ በማድረግ አብራችሁን ሁኑ። ኮሜንት ላይ ሐሳብ አስተያየታችሁን ደግሞ የጠረገ ነው በጋምላክ ግንባር ተጠርጓል። ይሄ ዳኛ በጣም ቤተሰብ በስተመጨረሻ የመጨረሻው ጥያቄ ላይ ደርሰናል። አንዳንድ ጥያቄዎች ይቀራቸዋል። አንዳንድ ጥያቄ ዘላስት እስካሁን ባለው ሁሉም ተቀጣጥተዋል። ግን እስካሁን ድረስ ቁጥር 1 ቅጣትን ማንም የተቀጣ የለም። እንቁላል በሚጣ እስካሁን የተቀጣ ሰው የለም። እድላቸው ነው። አሁን በስተመጨረሻ ይደርሳቸው ይሁን ወይስ አሁንም ሌላ ስተው ይቀጥሉ ይሆን የምንመለከተው ይሆናል። ቢሰርቲዎች ዝግጁ? የሳይ እኛ ሲጀመር ኦሬዲ በቃ አልቋል። ምንም ከዚህ በኋላ መቀጣት የሚባል ነገር የለም። ኦሬዲ በዝረራ ነው ኖክአውት በሉ ኦልሞስት። ኦኬ አሁን ቢሰርቲዎች የሚያነሱበት ጊዜ ይሆናል። ቢሰርቲዎች ወደ ማንሳት ጠፋች እንጂ የመጀመሪያው የመጨረሻው እንድናት ጠፋች። ቁጥር 1 ቅጣት 1 ጥያቄ ቁጥር 1 ቅጣት 1 ቅጣት 1 እንቁላል በሚጣ እንበላለን። እንሳት ብንስት አይሻልም? ጥያቄ ቁጥር 1 ሁለቱን ኮምባይን አድርጎ አገናኝቶ የት አካባቢ እንደሆነ መመለስ ይሆናል። አልፈን እነሱን እየመለስን ነበር አይደለም? እኛ አልፈን አረ አውጣው ስክሪን ላይ ሆነ ስክሪን ይብራል። አገራችን ነው አዲስ አበባ ስክሪን። ይሄ የምትመለከቱት ምን አካባቢ ነው?
በዚህ ጋር ያለው አጣና ነው። አጣናና ሰልፍ ነው። አጣና ተራ ያላችሁ ስመልስ ንገሩ። አጣና ተራ ቢሰርቲዎች የተመለከቱትን ፎቶ አጣና ተራ ብለው መልሰውታል። ጥያቄውን በትክክል መልሰውታል። የመጨረሻውን ጥያቄ ከመቀጣት ወደ መቅጣት ሊሻገሩ 50% ላይ ደርሰዋል። አሁን ደግሞ ሲሲዎች የሚያነሱ ይሆናል። ሲሲዎች እናንሳ እስቲ። እድል ከኛ ጋር አልነበረች። ጥያቄ ቁጥር 5 ቅጣት 1። ጥያቄ ቁጥር 5 ቅጣት 1 እንቁላል በሚጥሚጣ መብላት ይሆናል። ግን ጥያቄ 5 ምን ይሆን ምን መለከተው ይሆናል። ግን ዋናው ቅጣቱ ሳይሆን እውቀት ያድናል የሰው ልጅ። ኮምባይን አድርጎ ሁለት የምንመለከተውን ፎቶ ገጣጥሞ አዲስ አበባ ውስጥ ምን አካባቢ እንደሆነ መናገር ነው። የምትመለከቱት ፎቶ ምን አካባቢን ይወክላል? ምን አካባቢን ይወክላል? ሲሲዎች ምን ትላላችሁ? መካኒሳ በሚገርም ሁኔታ የመጨረሻውን ጥያቄ ሲሲዎች በትክክል መልሰውታል። ቤተሰቦች በስተመጨረሻ የመጨረሻውን ጥያቄ ቢሰርቲዎችም ሲሲዎችም በመመለስ ከቅጣት ተርፈዋል። ውድድሩን እንዲህ ባለ መልኩ ጨርሰናል። ፋሚሊ እናመሰግናቸዋለን።